ብርቅርቅታ ከዳንኤላ ስቴል ትርጉም በአብይ ደምሴ ብርቅርቅታ ክፍል 1 ሶላንጂ እንደ ማህተም በልብህ እንደ ማህተም በክንድህ አኑረኝ። ፍቅር እንደ ሞት የበረታች ናትና ቅናትም እንደ ሲኦል የጨከነች ናትና። ከሚወርደው ዶፍ ክብደት የተነሳ ቀኑ የቀን ጨለማ ሆኗል። በኔፕልስ ከተማ ዙሪያ ባሉት ተራሮች ላይ እያፋጭ የሚያልፈው ነፋስ የጆሮ ታምቡር ይበሳል። ውሽንፍሩም የዓይን ቆብ አያስገልጥም። ዎከር የለበሰውን የዝናብ ካፖርት ክሳድ ከጆሮ ላይ ጎትቶ ብርድ ያቆረፈዳቸውን እጆቹን ወደ ጠመንጃው ቃታ መለሰ። ያችም የቆመባት የቀበሮ ጉድጓድ መለስተኛ ኩሬ ሆናለች። ሳም ዎከር የ21 ዓመት ወጣት አሜሪካዊ ሲሆን ወደ አውሮፓም ለመምጣት ምክንያት የሆነው ሁለተኛው የዓለም ጦርነት ነበረም። ዎከር ለመጀመሪያ ጊዜ በጦር ሜዳ ላይ የዋለው በሰሜን አሜሪካ ነው። በዚህም ለነበረው የአሜሪካ ጦር የሜዲትራኒያንን ባህር አቋርጦ ከዋናው የጣሊያን ግዛት ለመድረስ ዓመት ከመንፈቅ ፈጅቶበታል። ጦሩም አሁን መሽጎ የነበረው ከኔፕልስ ከተማ በስተ ሰሜን ምስራቅ ነበረ። ሳም ዎከር የሰሜን አፍሪካ ትዝታ በታወሰው ቁጥር ያንገሸግሸዋል። ሐሩሩ ያሳብዳል፣ ሙቀቱ እርቃን ያስኬዳል። የበረሃው ነፋስ የሚያንጓልለው የአሸዋ ሞገድ ግማሽ ዕውር ያደርጋል። ቀኑን ሙሉ ዓይን እንደለበለበ እንዳስለቀሰ ነበር የሚውለው። የዛሬ ኔፕልስ ከተማ አካባቢ ዶፍና ውሽንፍር ግን ከዚያ የባሰ የሚሸነቁጥ ሆነበት። በምሽጉ ዙሪያ ያለማቋረጥ እያፏጨ የሚያልፈውን ነፋስ ደም ስር ይጠዘጥዛል፣ አጥንት ሰርስሮ ይገባል። የዎከር ከንፈሮች በድን ሆነዋል፣ ጣቶቹም ደንዝዘዋል። ሉስ ቢያቅበጠብጠውም ቆርጦ ያስቀመጣትን ቁራጭ ሲጋራ ከከንፈሩ ለማድረስ ክብሪት ጭሮ ለማቀጣጠል ፈጽሞ አልቻለም። ያን ጊዜ ነበረም የረገመውን ሰሜን አፍሪካ ማረኝ ወደ ማለት የተቃረበው። ሳም ዎከር በጀነራል ክላርክ በሚመራው ክፍለ ጦር ውስጥ የ45ኛው እግረኛ ሻለቃ ባልደረባ ነበረ። ክፍለ ጦሩ የሲሲሊን ደሴት በሐምሌ ወር በድል አድራጊነት ከያዘ በኋላ ከኔፕልስ ለመድረስ 4 ወራት ፈጅቶበታል። አሁን ደግሞ ወደ ሮም ከተማ በመግፋት ላይ ነበረ። ሆኖም ባላንጣው የጀርመን ጦር በቀላሉ የሚበገር ኃይል አልነበረም። ስለዚህ ለእያንዳንዱ አጋት መሬት አይከፍሉት መስዋዕትነት ይከፈል ነበረበት። ለሮም የሚደረገው ጦርነት እጅግ አዝጋሚ፣ ሲበዛ የሚዘገንን ነበረም። የሁለቱም ተፋላሚዎች ደም እንደ ውሃ ፈሶበታል። በኔፕልስ አካባቢ ሸለቆና ተራሮች፣ ጋራና ሸንተረሮች ላይ በእልፍ የሚቆጠሩ ወጣቶች ረግፈዋል። ዎከር የደነዘዙ ጣቶቹን አፉ ውስጥ ከቶ ከሆዱ የሚወጣውን ሞቃት አየር ነፍስ ሊዘራባቸው ሞከረም። ከዚያም እጁን ወደ ኪሱ በመክተት ቁራጯን ሲጋራ አውጥቶ ከከንፈሩ ሰካት። የነበረው የመጨረሻው ክብሪት እንጨት ግን ውሃ ገብቶ ቶሎ አልጨርለት አለ። እስከዚያ ከከንፈሩ ላይ ያደረጋት ቁራጭ ሲጋራ በዝናቡ በስብሳ ፍርክስክስ አለች። ያን ጊዜም በንዴት ሽት ብሎ የክብሪት ቤቱን ከቅልጥሙ ድረስ ካጠለቀው ኩሬ ውስጥ ወረወረው። ጃፓን የአሜሪካን ይዞታ የነበረችውን የፐርል ወደብ አውሮፕላን በደበደበች ጊዜ አሜሪካን በጃፓን በጀርመንና በጣሊያን ላይ ጦርነት
ባወጀችበት ወቅት ወከር የዝነኛው የሃርቫርድ ዩኒቨርሲቲ ተማሪ ነበረ። ወከርም የሚታየው ሁሉ እንደ ቀድሞዎቹ የሃርቫርድ ምሩቃን የእርሱም ትምህርቱን ጨርሶ ወፍራም ደመወዝ የሚያስገኝ ሥራ ሲያማርጥ የገጠርና የከተማ መኖሪያ ቤት ሲኖረው ትዳር መስርቶ የልጆች አባት ሲሆን ነበረ ህልሙ። ወላጆቹ በ15 ዓመት ዕድሜው በአደጋ ስለሞቱበት ሃርቫርድ ዩኒቨርሲቲ ትምህርቱን ለመከታተል ለ3 ዓመታት ያህል በትርፍ ሰዓቱ በቲያትር ቤት ውስጥ በተላላኪነት ጉርሻ እየተሰጠውም ሰርቷል። ታላቅ እህቱ የነበረችው አሲንም ከራሷ ትርፏት ለሱ የምትረዳው ሴት አልነበረችም። በወታደርነት በመመልመሉም ሲሰናበታት በሄደ ጊዜ ቡና ቤት ውስጥ ተቀጥራ ትሠራ ነበር። ያሲን በታናሽ ወንድሟ ወደ ጦር ሜዳ መላክ ቅንጣት ታህል ሐዘኔታ አልተሰማትም። እንደ እህት አንገቱ ስር ተጠምጥማ አልቅሳ ልትሸኘው ቀርቶ በደህና ተመለስ የሚለውንም የተለመደ የበጎ ምኞት መግለጫ እንኳ ነፍገዋለች። ሴት አዳሪዋ አሲን ወከርን የምትጠላበት ምክንያት ነበራት። ወከር ከሕፃንነቱ ጀምሮ ብሩህ አእምሮ የነበረው ልጅ ነበረ። በትምህርቱ የ3 ዓመት ታላቅ የነበረችውን አሲንን ቀድሟት በመሄዱ በወላጆቿ የተጠላች የአካባቢውን መዘባበቻ ሆና ነበረ። በዚያም ላይ ደግሞ ወከር መልከ መልካም ተግባቢ ልጅ ሲሆን እንደ ጸጉሯ መቅላት ደመፍሉ የነበረችው አሲን ቀጭንና ያለ ዕድሜዋ የበሰለች ተንኮለኛና ምላሰኛ ልጅ ነበረች። 13 ዓመት እንደሞላትም ከአንድ ጎረምሳ ጋር ኮበለለች። ከዚያን ወዲህ ብዙ ወንዶች ያቃየራለች። ወከርም ሊሰናበታት በሄደ ጊዜ ከ6 ዓመት ታናሿ የሚሆን የ18 ዓመት ጎረምሳ ቅምጥ ነበረች። ጎረምሳው ሥራ አልነበረውም። አሲን ከቡና ቤት በሚከፈላት አነስተኛ ደሞዝና ሲቀናትም ከሌላ ወንድ ጋር በምታመጣው ገንዘብ ነበር የሚተዳደሩት። ሆኖም አሲንም ሆነች ያ ጎረምሳዋ የሚያድሩት ከሞቀ ቤት ነው። የምግብና የመጠጥ ችግር አልነበረባቸውም። በልብስ አልታረዙም። ወከር ግን በሃርቫርድ ዩኒቨርሲቲ የመጨረሻ ዓመት ተማሪ ነበረ። በወታደርነትም ተመልምሎ መጀመሪያ ወደ ሰሜን አፍሪካ ተላከም። ዓመት ከመንፈቅ በሰሜን አፍሪካ በረሃ ሲዋጋ ቆየም። ከዚያም እረፍት ሳያገኝ ወደ ሲሲላ ብሎም ወደ ኔፕልስ መጣ። አሁን ደግሞ ወደ ሮማ አቅጣጫ በሚወስደው የጦር ሜዳ ላይ ይገኛል። ታዲያ ወከር እንደ ልቡ የሚያጭሰው ሲጋራ እንኳን አላገኘም። ምናልባት እድለኛም ከሆነ ሮም ይደርስ ይሆናል። ሮምን መያዝ ማለት ደግሞ የጦርነት ማብቂያ ነው ማለት አልነበረም። ስለሆነም ከሮምስ በኋላ የሚጠብቀው ድል ምን ይሆን? ወከር በሐሳብ ማዕበል ውስጥ ጭልጥ ብሎ ሰጥሟል። ዶፉ ግን አሁንም ጠመንጃ በያዙት እጆቹ ላይ እየወረደ ነው። ውሽንፍሩም እንደ ልብ ግራና ቀኝ ሊያሳየው አልቻለም። እንጋ ይችን አጭሳት ሲል በጎኑ የነበረው ሌላው ወታደር አርዘር የያዛትን ቁራጭ ሲጋራ ለወከር ሲሰጠው እጁን ዘረጋ። ወከር በፍጥነት ተቀበለና ከከንፈሩ አድርሶ በማከታተል 2 ጊዜ ጢሱን ማግ ከማድረጉ እሳቱ ጣቱ ጋር ደርሶ ፈጀው። ቁራጯን ወደ አፉ ቶሎ መልሶ ቢስብም ስስ የከንፈር ቆዳዎቹ በመቃጠላቸው እንትፍ አለና ሲጋራዋን ከውሃ ውስጥ ጥሎ ራሱን በትዝብት ነቀነቀ። የማያልፍ ነገር የለም ሳም፣ የአሁኑም ችግር ግድ የለም ያልፋል አለው ፓተርሰን የወከርን መተከዝ ልብ ብሎ አይቶ። ፓተርሰን በወታደርነት ሲመለመል የሕግ ትምህርቱን ጨርሶ በጥብቅና ሙያ ላይ የተሰማራ የ27 ዓመት ጎልማሳ ነበረ። ወላጅ አባቱን በሕፃንነቱ ስለሞተ ፓተርሰን ያደገው በእናቱ እጅ ተሞላቆ ነበረ። አሁን ላየው ግን ሽማግሌ ነበር የሚመስለው። ፓተርሰን ሳም ወከር የሃርቫርድ ዩኒቨርሲቲ እንዲተው በተገደደበት ወቅት አካባቢ ፓተርሰንም በኒውዮርክ ከተማ ከነበረው ጥብቅና ስራው ላይ ተመለመለ። እንደ ሳም ወከር ፓተርሰን በሰሜን አፍሪካ በረሃዎች ተዋግቷል። እንደ ወከርም በሲሲሊ ደሴት ተራሮችና
ሸለቆዎች ውስጥም በኔፕልስ ጋራና ሸንተረሮች ላይ ረጅም የስቃይ ወራት አሳልፏል። በድሎት ላደገው ፓተርሰን ደግሞ ይህ ሁሉ ሊቋቋመው ከሚችለው በላይ ቢሆንበትም የአጋጣሚ ጉዳይ ሆነና ሳም ወከርን የመሰለ ጽኑ ጓደኛ አጋጠመው። ወከር እንደ ፓተርሰን ረጅም ባይሆንም መካከለኛ ቁመትና ደልዳላ ሰውነት ያለው ወጣት ነበረም። ሳም ወከር ግን ሳቂታና ተጫዋች፣ በዕድሜው ወጣትና በተፈጥሮም ደፋር፣ ተግባቢና ቆራጥም ነበረም። ወከር የራሽን መያዣ ሻንጣውን ከፈተና አንድ የታሸገ ቆርቆሮ አውጥቶ በሳንጃው ከከፈተ በኋላ ውድ ጓደኛዬ፣ ፈቃድ ሆኖ ይህንን የገና ስጦታ ብትቀበለኝ አለና ጎንበስ በማለት አበረከተለት። በጣም አመሰግናለሁ። ሆኖም በውስጡ ያለው የተርኪ ስጋና መረቅ ነው ወይንስ የአደንጓሬ ሾርባ? አለው ፓተርሰን እየተቀበለ። ስትቀምሰው ትለየዋለህ፣ ግን እንዳትጨርሰው አለና ሁለቱም ጥቂት ተሳሳቁም። ከዚያም በሰላም ወቅት ስላሳለፏቸው የገና በዓሎች አንስተው ሲጫወቱ ቆዩ። ድግሱ ከተበላ ከተጠጣ በኋላ ቢጠብቃቸው የሞቀ አልጋ በሐሳባቸው ታወሳቸው። በተለይ ፓተርሰን በእንዲህ ያለ ዓመት በዓል ቀን ቀርቶ በሌላውም ጊዜ ቢሆን ብቻውን መተኛት የሚወድ ሰው አልነበረም። ለፓተርሰን አይነ ህሊና ሽክ ብለው ይለብሱ የነበሩት የኒውዮርክ ቢሮ ሰራተኞች ልጃገረዶች ወለል ለብለው ታዩት። ስለ እነርሱም ብዙ አወራ። በመጨረሻም ተወኝ እባክህ፣ ጠግቤያለሁ፣ አሁን ነው የበላሁት አለም። ቅመሰው እንጂ ይህን የመሰለ ጣፋጭ ምግብ በጣሊያን ሀገር ውስጥ እናገኛለን ብዬ አልገመትኩም ነበር እያለ ወከር በማውራት ላይ እንዳለ ባጠገባቸው የሚያልፍ 50 አለቃ ሰምቶ ኖሮ ስለ ምንድን ነው የምታወሩት ወከር አለና ባለበት ቆሞ ሁለቱንም ተራ በተራ ሲያቸው ቆየ። ሳም ወከር ታዛዥና ደፋር ወታደር ነበረም። የሌሎቹን ጓደኞቹን ሕይወት ለማዳን ከአንድም ሁለት ጊዜ ራሱን ለአደጋ አጋልጧል። በመሆኑም 50 አለቃው በይፋ ባያሳየውም ይወደው ነበረም። ከማፍቀሩም የተነሳ ለወከር ደህንነት አጥብቆ ያስባል። ፓተርሰን ግን የወከር ተቃራኒ ነበረ። ወኔ የለሽ ነው። በእውቀት ግን የሚስተካከለው አልነበረም። እና ምግቡ አልተስማማችሁም ማለት ነው? ተስማምቶናል 50 አለቃ አለና ወከር የቆርቆሮ ምግብ ወደ እርሱ አቀረበለት። እንደውም እዚህ የሚሰጠው ምግብ ተወዳዳሪ አይገኝለትም። እስቲ እርሶም ይቅመሱት። 50 አለቃው እንደ መናደድ ብሎ ወደዚህ የመጣችሁት ለግብዣ ተጠርታችሁ አይደለም አለ። ወከር ያስጠጋላትን የቆርቆሮ ምግብ በእጁ እየገፋ ወከርም ይቅርታ የጥሪው መልእክት በትክክል ባለማጤኔ ነው አለና ሳቀም። 50 አለቃው የመጣበትን ሳቅ አፍኖ በጎዳናቸው አለፈም። ስለ ማዕረጉም ሆነም ስለ ቁጡነቱ እንደ ፓተርሰን ያሉት ወታደሮች ይፍሩት እንጂ ወከር ግን ደፍሮ ይቃለደው ነበረም። አለቃውም ቢሆን ይህንን የወከርን ቦርቧራነት አይጠላውም። አልፏቸው ከሄደም በኋላ አንገቱን ዞር በማድረግ በነገው ዕለት ልንንቀሳቀስ ነው፣ ማለቴ ይህን የጋለ ማህበራዊ ግንኙነት ለማቋረጥ ፈቃደኛ ብትሆኑ ይሻላችኋል አላቸው። ጥሏቸውም ሄደም። ፓተርሰን ወደ 50 አለቃው እያየ ድምፁ ዝቅ በማድረግ ምን እንደሚሻለኝ አላውቅም፣ ይህ ሰውዬ ጠምዶ ነው ያዘኝ አለም። አይምሰልህ ፓተርሰን፣ ሰውየው እኮ ጨዋታ ወዳድ ነው አለ ወከር ለማረኛ እጁ ወደ ኪሱ እየሰደደም። ምናልባት ሌላ የተረሳ ቁራጭ ሲጋራ ባገኝ ሲል ነበርም፣ ግን ምንም የለም፣ ባዶ ኪስ። ፓተርሰን ግን ከየት እንዳገኘ አይታወቅም። አንድ ሙሉ ሲጋራ ወጣና አያይዞ ለወከር ሰጠው። የአምላክ ያለህ ከየት አገኘህ እባክህ ሲል ወከር ጠየቀ። ያ ዛሬ ከጣልከው ጀርመን ኪስ ውስጥ አንተ ሬሳውን አልፈህ ወደፊት ስትሮጥ እኔ እኮ
ኪሱን ልበረብር ነበር እና ይህችን ሲጋራ ብቻ ነው ያገኘሁት አለው ፓተርሰን። ዎከር ፓተርሰን ሲጋራውን እየተቀባበሉ ካጨሱ በኋላ ከጉድጓድ ወጥተው ጎን ለጎን ተኙ። ሲነጋም ዝናቡ አባርቶ ስለነበረ ጦሩ መንቀሳቀስ ጀመረ። የሚቀጥለውን ምሽት ያሳለፉት ከአንድ ከፈራረሰ እህል ማከማቻ አዳራሽ ውስጥ ነበረ። ከ2 ቀናት ጉዞ በኋላ ከአፍ እስከ ገደፉ ሞልቶ ይጋሽብ ከነበረው ከቮልቱርኖ ወንዝ ደረሱ። ያንን ወንዝ በቀላሉ ማቋረጥ አልተቻለም። ከክፍለ ጦሩ አባላት 12 የሚያሉት ሰዎች በወንዙ እየተወሰዱ ሕይወታቸው አለፈም። ፓተርሰንም ቢሆን ለጥቂት ያዳነው ዎከር ነበረ፣ ጓደኛው። ከዚያ በፊት ቢሆን ፓተርሰን ከሞት አደጋ አስጥሎታል። ከላዩ ቆሞ በሳንጃ ሆዱን ሊዘረግፈው የነበረውን የጀርመን ወታደር ዎከር በጥይት መትቶ ጥሎለታል። ስለዚህም ፓተርሰንና ዎከር እንደ ታላቅና ታናሽ ወንድም ነበረ የሚተያዩት። የአሜሪካ ጦር አንዳንድ አቅጣጫ ወደፊት ቢገፋም በዚያኑ መጠን አልፎ አልፎም ሽንፈት ደርሶበታል። በኔትኖና እዚያው የመሸገውን የጀርመን ጦር መስመር ለመስበር ተደጋግሞ ተሞክሮ ባለመሳካቱ የነበረው አማራጭ በተራራማው በካሲኖ መንደር በኩል ማጥቃት ብቻ ሆነ። ለዚህም ተግባር የተመረጠው እነ ዎከር የነበሩበት ክፍለ ጦር ነበረ። ጦርነቱ ገና ከመጀመሩ ፓተርሰን ቆሰለም። ግንባር ይዋጋ የነበረው ዎከር የጓደኛውን ከጎኑ መለየት እንዳጤነ ወደ ኋላ ተመለሰም። የፓተርሰን ደረት በደም ተጨመላልቆ አይኖቹ ተከድኖ አየ። ዎከርም የሞተ መስሎት ከደረቱ ላይ ተደፍቶ የልብ ትርታውን ሲያዳምጥ ትንፋሹ እንዳላረጋገጠ። ከዚያም ተሸክሞት በደጀን ወደ ነበረው የሕክምና ቡድን ካደረሰው በኋላ ወደ ጦር ግንባሩ ተመለሰ። የካሲኖ መንደር ለመያዝ ብዙ ሳምንታት የፈጀ ውጊያ ተካሂዷል። መንደሯም እንዳልነበረች ሆናለች። በመጨረሻውም ቀን ፍልሚያው በመንደሯ ላይ ያላቋረጠ የመድፍ ውርጅብኝ ስለዘነበባት ለሰዓታት ጥቅጥቅ ያለ ጨለማ አልብሷት ላይም ተሰውራ ነበረም። የመንደሯን ብርት የነበረው ግዙፉ የካሲኖ ገዳም የአመድ ክምር መሆኑ እየታየው ጭሱ እየገፈፈ ሲሄድ ነበረም። ከካሲኖ ጦርነት በኋላ የጀርመኖች ቅስም ተሰበረም። አልፎ አልፎ ከነበሩት መለስተኛ ግጭቶች በስተቀር ከእንግዲህ ወደ ሮም የሚወስደው ጎዳና ክፍት ሆነም። በኔፕልስና በሮም መካከል በተካሄዱት ጦርነቶች እልፍ አላፍ ወታደሮች ከሁለቱም ወገን ተሰውተዋል። በካሲኖ ጦርነት ላይ የሞቱት ብቻ ከ50 ሺህ በላይ ነበሩ። ፓተርሰን የቆሰለው ከክንዱ ላይ ስለነበረ እነ ዎከር ሮም ከመግባታቸው በፊት ከጦሩ ጋር ተቀላቀለም። ሳያቋርጥ በሚዘንበው ዶፍ ውስጥ እንደ ሕፃን በንብርክኩ እየተንፏቀቀ የተዋጋው የአሜሪካ ጦር ከ7 ወር በኋላ ሮም ከተማ ገባ። በቬነስ አደባባይ ላይ በተደረገው ወታደራዊ ሰልፍ ዎከርና ፓተርሰን ጎን ለጎን ተሰልፈው ነበረ። የከተማውም ሕዝብ በነቂስ ወጥቶ ለድል አድራጊው ጦር ያለውን የጋለ ፍቅር በጭብጨባና በዝማሬ ገለጸ። ጦሩ የሚያልፍባቸው ጎዳናዎች በአበባ ተሸፍነው ነበረ። ዘፈኑም፣ ጭፈራው፣ ሳቅና ፈንጠዝያው በሮም ከተማ ውስጥ ታይቶም ተሰምቶም አይታወቅም። ያን የመሰለ አቀባበል ያልተጠበቀው ዎከር ልዩ ደስታ ተሰማው። ከደስታው ብዛት የተነሳ እንባው በጉንጮቹ ላይ ወረዱ። በሮም ውስጥ ለ3 ሳምንታት ያህል ቆዩ። በተለይም ምሽቶቹ የሳቅ፣ የጨዋታ፣ የዘፈን፣ የፍቅር ምሽቶች ነበሩ። ፓተርሰን ሮምን ከጦርነቱ በፊት ጎብኝቶ ስለነበረ ዎከርን እያዞረ አንድ ባንድ አሳይቶታል። ቀን ቀን ታሪካዊ ቦታዎችን፣ ማታ ማታ በከተማው ውስጥ አሉ የሚባሉትን የምሽት ክለቦች ያሳየው ከረመ። በሰሜን አፍሪካ በረሃ እንዳልተደበደቡና ለወራት በቀበሮ ጉድጓድ ውስጥ ያልከረሙትን ያህል አሁን በሮማ ሆቴሎች ውስጥ ተምነሸነሹ። የጦርነቱ ጠባሳ
ከከተማዋ ላይ ሙሉ በሙሉ ተገፏል ለማለት ባይቻልም የሮም ኮረዳዎች የከተማዋን የምሽት ሕይወት እንደ ቀድሞዋ ነፍስ ዘሩባት። የወከር ወሲባዊ ፍላጎት ቁጥብ ቢሆንም ፓተርሰን ግን እንደ ኒውዮርክ ሲዝናና ከረመም። እንደ ነገ ከሮም ሊንቀሳቀሱ ሲሉ ማምሻውን የጉዞአቸውን አቅጣጫ አወቁም። ብዙዎቹም ፈርተውት እንደነበረ ሳይሆን ከፓሪስ በስተደቡብ ምስራቅ ከሰፈረው ከጀነራል ብራድሊ ጦር ጋር እንዲደባለቁ መታዘዛቸው ተሰማም። ፓሪስን ከተማ ከጀርመን ይዞታ ጋር ነፃ ለማውጣት ዘመቻው ቀጠለም። በነሐሴም ወር ማብቂያ ላይ ፓሪስ በቃል ኪዳን መንግስታት ጦር ኃይሎች ነፃ ወጣች። የፓሪስ ከተማ ሕዝብ ግን እንደ ሮም ከተማ ነዋሪዎች ነፃ አውጪው የጦር ኃይል በጭፈራና በጭብጨባ አልተቀበላቸውም። ከብረት በጠነከረ ጀርመኖች ክንድ ለ4 ዓመታት ያህል ሲቀጠቀጥ የቆየው የፓሪስ ነዋሪ ወኔው ተኮላሽቶ ሐሞትን ፈሶ የነበረ። ጀርመኖችም በእርግጥ ተሸንፈው እጃቸውን በሰላም ይሰጣሉ የሚል ግምትም በነዋሪው ሕዝብ ዘንድ አልታመነም። ፓሪስን ለመከላከል ጀርመኖች ያደረጉት ዝግጅት ከፍተኛ ነበረ። በመሆኑም ለሕዝቡም የሚታየው ከተማዋ ከዛሬ ነገ ከሰማይ አውሮፕላን ከምድር በመድፍ በአዳፍኔ ስትደበደብ ውብና ታሪካዊ ሕንፃዎቿ ተደርምሰው ሰፋፊ ጎዳናዎች ታርሰው ፓሪስ በሳት ስትጋይ ልጆቿም የሳት ራት ሆነው ሲቀሩ ነበረም። ግን እንደተፈራው ሳይሆን ቀረና ፓሪስ በሰላም ተያዘች። ሕዝቡም ውሎ ባደረ መጠን የመኖር ተስፋው ለመለመ። ፓሪስ በተያዘች በአራተኛው ቀን የቃል ኪዳን መንግስታት ጦር ታላቅ ወታደራዊ ሰልፍ አሳየ። እንደ በፊቱ ሳይሆን በዚያን ቀን የከተማው ሕዝብ ከየቤቱ እየወጣ የፓሪስን አውራ ጎዳናዎች አጣበባቸው። ሰልፈኛውም የሚያልፍባቸውን መንገዶች ልዩ መዓዛ ባላቸው አበባዎች ሸፈናቸው። የሕዝቡ ሆታና ጭብጨባም የከተማዋን አየር ሰነጠቀው። ወከር በወታደራዊ ሰልፍ ላይ ሆኖ በዚያን ቀን ለሁለተኛ ጊዜ አለቀሰም። ለዚያም ላበቃው አምላኩ በሆዱ ምስጋና ቀረበ። የከተሞች ንግሥት የምትባለው ፓሪስ ነፃ ከወጣች ከእንግዲህ የተቀረው ጦርነት ለወከር ያን ያህል ትርጉም የሚሰጠው አልነበረም። የታየው ነገር ቢኖር ጦርነቱ በቅርብ ቀናት ውስጥ ተፈጽሞ እርሱም ወደ አሜሪካ ሲመለስና የሃርቫርድ ዩኒቨርሲቲ ትምህርቱን ሲያጠናቅቅ ከዚያም እንደ እርሱ የሃርቫርድ ምሩቅ የሆነችውን አንዷን ልጃገረድ አግብቶ የሞቀ ትዳር ሲመሰርት ነበረም። ከሰዓታት በኋላ የረፍት ጊዜያቸው ስለነበረ ፓተርሰንና ወከር በኖተርዳም ካቴድራል የሚካሄደውን የቅዳሴ ሥርዓት ሊከታተሉ ቆሙ። ከዚያም ወደ ዋርኮል ጎዳና የሚገኙትን ሱቆች እያዩ ቀስ ብለው ቁልቁል ወረዱ። ከመንገዱ ጫፍ ላይ ከነበረች አንዲት ትንሽ መናፈሻ ቤት ጎራ ብለው ቡናም አዘዙ። እንደ ማንኛውም ጊዜ አሁንም የቀረበላቸውን ስኳር የሌለውን መራራ ቡና ነበር። ዛሬ የቤቱ ባለቤት የነበረችው ሴት ወይዘሮ ግን ለመስተንግዷቸው ሳህን ሙሉ ጣፋጭ ብስኩቶች አቀረበችላቸው። ብስኩቶቻቸውንም እየበሉ ወደ ሀገራቸው ስለሚመለሱበት ጊዜ መቃረብና ስለ ወደፊቱ ዕድላቸው ብዙ ተወያዩ። ለመሄድም ሲነሱ የቡናው ዋጋ ለመክፈል ሞክረው ነበረ። ግን ሴትዮዋ አልቀበልም አለች። ፓተርሰን በመጠኑም ፈረንሳይኛ ይናገር ስለነበረ ምስጋናውን ገለጸላት። ወከር ግን ተጠግቶ ጉንጯን ሳማት። እርሷም ደስ ብሏት ሳቀች። የምግብ እጥረት በነበረበት በዚያን ወቅት የሴትዮዋ ልግስና ቀላል አልነበረም። ልክ ከበራፉ እንደወጡም ወከር ብራቅ እንደመታው ሰው ባለበት ድርቅ ብሎ ቀረም። አይኖቹም ባጠገባቸው ባለፈችው ልጃገረድ ላይ እንደተተከሉ ነበሩ። የወከርን መለዋወጥ ያልተገነዘበው ፓተርሰን እንሂድ እንጂ ሲል በክንዱ ጎሸም አረገው። ወከር ግን ከቆመበት አልተንቀሳቀሰም። በመንፈስም የተሰረጸበት አንድ ስሜት በመኖሩ አይኖቹ ልጅቱ ተከተሉ። ጉንጉን የተሰራ ወርቃማ ጸጉሯ በብራኮቿ መካከል አልፎ ወርዷል። የለበሰችው ሰማያዊ እጅጌ ጉርድ ቀሚስ ያረጀ ቢሆንም
ሸንቃጣ ቅርጿን ውጦ አላስቀረም። ልጅቱም በዙሪያዋ ላለው ነገር ሁሉ ደንታ ስላልነበራት የምትራመደው በተቃና አንገት አጣጣል የፊት ለፊቷን እያየች እንጂ አይኖቿ ግራና ቀኙን አይቀላውጡም። የፓሪስ ነፃ መውጣት አለመውጣት፣ የፓሪስ መንገዶች በጀርመኖችም ሆነ በቃል ኪዳን መንግስት ወታደሮች መያዝ ለእርሷ ልዩነት ያለው አይመስልም። የወከር አይኖች ስብር እያሉ ወደ ዳሌዋና ባቶቿ ተመለከቱ። ከዚያም ባፉ የሞላው ምራቁም ገርገጭ አድርጎ ዋጠና ልጅቱን ሊከተላት እግሮቹን አንቀሳቀሰ። እንዴ ወዴት ልትሄድ ነው ሳም? ምን ነካህ? አለና ፓተርሰን ከኋላው ደርሶ ክንዱን ይዞ ሊያስቆመው ሞከረም። ወከር ግን ክንዱን አስለቅቆ ልጅቱን ተከተላት። አሁንም አይኖቹ ከበስተኋላዋ በሚያዩ ወርቃማ ፀጉርና ሽንቅጥ ቅርጿ ላይ እንደተተከሉ ናቸው። ግራ የተጋባው ፓተርሰን በተራው ጓደኛውን ተከተለው። ከእግረኞች ማቋረጫ ጋር ስትደርስ ቆም አለችና በግራና በቀኝ የሚበሩትን መኪናዎች አሳልፋ አቋረጠች። በሴን ወንዝ ላይ የነበረው ድልድይ ከተሻገረች በኋላ ወደ ሞተምቢ አውራ ጎዳና ታጥፋ በዚያው ባረማመዷ መንገዷን ቀጠለች። እንዴ ምን ነካ ወከር? አበድክ እንዴ? ወዴት ነው የምትሄደው? አለው ከጎኑ እየራመደ የነበረው ፓተርሰን። ወከር ቆሞ ፓተርሰንን አየት አደረገውና ቶሎ ሲል አይኖቹ እንዳትሰወረበት ወደ ልጅቷ ተመለሰ። ለፓተርሰን መልስ ሳይሰጠው እርምጃውን ፍጥነት ጨመረ። ፓተርሰንም ልጅቱን ያያት በዚያን ጊዜ ነበረ። እንደ አጋጣሚ ገልበጥ ብላ ስለነበረ መልኳን ለማጤን እድል አገኘ። ውበቷ ዓለማዊ አይመስልም ነበረም። ቁንጅናዋም ልዩና ፍጹም የሚያደርገው ደግሞ አንድ የተለየ ጸጋ ነበራት። አረንጓዴዎቹ ትላልቅ አይኖቿ የብርሃን ጨረር የሚወረውሩ ይመስላሉ። ለሰኮንድ ፍንካች ቢሆን እነኛ አይኖቿ በወከር ላይ ማረፋቸውን ፓተርሰን ተመልክቷል። አንተ ክብርህን ጠብቅ የሚል ማስጠንቀቂያ የሚያስተላልፉ ነበሩ። ወከር ፈረንሳይኛ ለመናገር ባለመቻሉ ለመጀመሪያ ጊዜ ራሱን ረገመ። በዚያን ቀን የልጅቱንም ግልብጫ እንደ እሳት የሚለበልብ ነበረ። ያም ሆኖ ልጅቱን የመከታተል ስሜቱ ይበልጥ ጠነከረ። ወደፊት ለፊቱም እያየ እችን የመሰለች ልጅ አይተህ ታውቃለህ? አለው ፓተርሰንን መልስም ሳይጠብቅ። በዓለም ውስጥ ተወዳዳሪ የማይገኝላት ውብ ናት ሲል ወከር ተጨማሪ ተናገረ። በእርግጥም ያች ልጅ እንደ ሌሎቹ የፓሪስ ልጃገረዶች ፓሪስን ነጻ ባወጡት የቃል ኪዳን መንግስት ወታደሮች ላይ ከመንገድ ዳር ቆማ አበባ የምትረጭ አይነት አልነበረችም። እንደ ሌሎችም ወታደሮች አንገት ተጠምጥማ ደስታዋን የምትገልጽ ልጅ አይደለችም። ሁለመናዋ ጸዳል የሚያንጸባርቅ ቀንበጥ ገላ ያላት በሩቅ የምትማረክ ልጅ ነበረች። በጀርመን አገዛዝ ስር ያሳለፈችው እነኛ 4 የግፍ ዓመታት እንኳን እንደ ሌሎቹ ቅስሟን አልሰበሩም፣ እንደ ሌሎቹ አንገቷን አላስደፉም። በመሆኑም በማንም ሆነ በማን የምትደፈር አይነት ልጅ አልነበረችም።